ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ከኛ ጋር ሁሉ ሰላም። ዛሬ ደግሞ እንጀራ እየጋገርን ነው የምናወራው። ያ እንጀራ እየጋገርኩ ነው ዛሬ። እንጀራ ሁልጊዜ እመጋግራለሁ፣ ግን ዛሬ ደግሞ ከእናንተ ጋር እያወራሁ እስኪ ትንሽ እንጀራዬንም ላሳያችሁ። ከፈለጋችሁ እንደዚህ ቆንጆ እንጀራ መጋገር የምትፈልጉ ሰዎች እንዴት እንደማወቀው አሳይን የምትፈልጉ ከሆነ አሳያችኋለሁ። ኮሜንት ላይ ጻፉልኝ። በጣም ቆንጆ እንጀራ ነው የምጋግረው። ከፈለጋችሁ ላሳያችሁ ምን እንደሚመስል። ይሄን የመሰለው ወርቅ የሆነ እንጀራ እኩል አይን ያለው እንጀራ እንዴት አድርጋችሁ እንደምትጋግሩ አሳያችኋለሁ። አሳይን ብላችሁ ኮሜንት ላይ ከጻፋችሁልኝ ማለት ነው። በ350 ነው የምጋግረው እኔ። ይኸው እዛ ጋር ተጋግሮ ያለቀው ራሱ እዚህ ጋር ይኸው እየጋገርኩ ይሄን የመሰለ ወርቅ የሚያምር እንጀራ ይኸው እንዴት አድርጌ እንደማወቀው ምን ጨምሬ እንደማወቀው ከፈለጋችሁ አሳያችኋለሁ ማለት ነው። ይሄን ይመስላል። ከዛ ደግሞ ወጥ ሰርቻለሁ ጠዋት። ዛሬ ቀኔ ቢዚ ነው የነበረው የሚገርማችሁ በጣም ማለት ነው። በጣም ቢዚ ቀን ነው ያልኩት። ምክንያቱም ቅዳሜ ቀናችን እኛ ቢዚ ነው የምንሆነው። ሁሉ ጊዜ ቀናችን ቢዚ ነው። ልጆች እናጫውታለን፣ ነገ ደግሞ ቤተክርስቲያን እንሄዳለን። ለዛ በጣም ቢዚ ነው የምንሆነው እና ዛሬ እንጀራዬን ጋግሬ ወጤን ሰርቼ ነው እንትን ያልኩት። ነገ እዛ ቤተክርስቲያን ደርሰን ስንመጣ ነገ በቃ አሙቆ ብቻ መብላት ነው። በኦቨን አሞቀን መብላት ነው። ምንም አይነት ነገር የሚሰራ ነገር የለም። በተለይ መንገድ ሄደን ስንመጣ በቃ እንትን ያለ ምግብ ሲጠብቀኝ ደስ ነው የሚለኝ። ተሰርቶ የነበረ ምግብ። ወጤን ደግሞ ላሳያችሁ እዚህ ጋር ማለት ነው። ይኸው ድስት ያችሁት በየአይነቱ ተደርድሯል። ትንሹም ትልቁም ተደርድሯል በየአይነቱ። አሁን ደግሞ ውስጡን ከፍቼ ላሳያችሁ። ይሄ አልጫ ክክ፣ ይሄ ጎመን፣ ጥቅል ጎመን፣ ይሄ ደግሞ ጥቁር ጎመን ነው የሚባለው። ይሄ ደግሞ ክክ ማለት ነው። ክክ ወጥ፣ በጣም የሚጣፍጥ ክክ ወጥ ነው የሰራሁት። ከዚህ ቆንጆ እንጀራ ጋር ማባያ ማለት ነው። ይሄ ቆንጆ እንጀራ እዚህ ጋር እንደዚህ የሚያምር እንጀራ ጋር ይበላል ማለት ነው። እና ዛሬ ጠዋት ቀኔ ሙቀኑ ሙሉ በጣም ቢዚ ነው የነበርኩት። የሚገርማችሁ ሲበዛ ቢዚ ነው የነበርኩት። እንደዚህ እንጀራ በመጋገር በቃ እና እንደነገርኳችሁ ቤተሰቦች ዛሬ ቀናችን ቢዚ ነው የነበረው በጣም ማለት ነው። ሁልጊዜ ቅዳሜ ልጆቻችን መጫወቻ ቦታ አላቸው የተከራየንላቸው፣ እዛ ስለምንወስዳቸው በጣም ቢዚ ነበር እና ዛሬ ጠዋት ተነስቼ ይሄን አሁን ያሳየዋችሁን በየአይነቱ በሙሉ ሰራሁኝ። ከዛ ወዲያው ተነሳነ፣ ወጣን፣ ሄድነ። 2 ሰዓት ተኩል ነው እዛ እንትን የምንላቸው የምናጫውታቸው ሁልጊዜ በሳምንት እና የኛ ቅዳሜ ሁልጊዜ በጣም እንትን ናት፣ ውድ ናት። እና አንድ ነገር እዚህ ጋር ደግሞ ልነግራችሁ የምፈልገው ማለት ነው፣ እንደገና ደግሞ ቅዳሜ ቀንም የአስቤዛ መግዣችን ቀን ነው። አስቤዛ ማለት በየሳምንቱ የምንገዛበት የአስቤዛ ቀን ነው። ከዛ ይሄንን ያሳየኋችሁን በየአይነቱ መስራት ስፈልግ ሁሉም ነገር የተሟላ የለኝም። ሁሉም ነገር ትንሽ ነው የነበረው። ያሳየኋችሁን በሙሉ ትንሽ በየአይነቶች። ከዛ ምን አሰብኩኝ፣ ግዴታ መስራት አለብኝ። መስራት ከፈለኩኝ ደግሞ በቃ ያለውን አብቃቅቼ ሱቅ ከመሄድ ሱቅ ለመሄድ ጊዜ ሊወስድብኝ ነው። ከዛ ምን አደረኩኝ፣ ያለውን አብቃቅቼ በሙሉ ሰራሁኝ ማለት ነው። ይሄ ምንድነው ባይኖርንም ራሱ ማለት ነው አብቃቅተን እንዴት መስራት እንችላለን፣ ቤታችን ባለው በትንሹም ቢሆን መስራት መቻል ማለት ነው። አሁን ዛሬ እንደዛ ነው ያደረኩት። ሁሉም ጥቁር ጎመኑም በጣም ትንሽ የነበረችው፣ ይሄ ምንድነው ጥቅል ጎመኑም ትንሽ ነው የነበረው፣ ግን ሰራሁኝ የምፈልገውን ማለት ነው። አሁን ነገ ደስተኛ ሆነን እሁዳችን ደስተኛ የሆነ እሁድ እንውላለን ማለት ነው። ስለዚህ
አንዳንድ ጊዜ በገፍ እንለምድና በሰፊው ለምደን እዛ ትንሽ ነገር ይሄማ አይሆነኝም፣ ይሄማ አይበቃኝም እንላለን። ሁልጊዜ ሲኖር እንደ መኖሩ ሳይኖር ደግሞ እንደ ሁኔታው አድርገን ስንሰራ ለትዳራችን መልካም ይሆናል፣ ራሳችንም እንደሰታለን ማለት ነው። ይሄንን ነው ዛሬ ላሳያችሁ የፈለኩት። ከዛ ለዚህ እንጀራ ከ10 ደግሞ ስንት ትሰጡታላችሁ? ለዚህ ቆንጆ እንጀራ ከ10 ስንት ትሰጡታላችሁ? ኮሜንት ላይ ጻፉልኝ። አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው